ወልዶ መንፈስ ቅዱስ ወይኔ ደሃ እና የእናችንም ሁሉ ስምና ወይኔ ደሃ መሆን ስቃይ ብቻ እኮ ነው። ምን ተስፋለን ወይ ዘንድሮ ማበዴ ነው ማበዴ ነው። አይ አሜሪካ በሀገራችን ላይ የምታደርገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች አንዱ ጉራጌ ሊሞት ሲል ሚስቱን ይጠራና አንቺ ወየ ባሌ ትሏለች። እኔ ሲሞት ሱቁን ዘግተሽ ደግሞ ቀብር ላይ ነው ያለ ነግረሻል። አላቋርጥም ጀምሬ ሳይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም መንዛት መብራራ ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉንም ተው አይሆንም ወደ ማታ ለእራት ዝም አይነቅ ዝም ያለ ቢስ ስለሆነ ነው እንግዲህ ጋይስ ያለ ቢስ ስለሆነ ነው እንግዲህ ጋይስ ይሄ ሙዚቃ ስሩልኝ። ተስፋ ቀጥል። ሰላም ወጣ እንዴት ነው? ሰላም ተነስል አለን ሁሉ ሰላም ሰላም አለን እንዴት ነው? አትንደላቀቅ። ማህይም ደረቱን ሲነፋ ያበሳጨኝ ወረድ እንደና ያው አንድ ግጥም ነው ማነብላችሁ። ስላንቺ ይነሳል ስላንቺ ይወጋል የሰው ዘር መገኛ እንዴት ነሽ ሴኔጋል እና የእናችንም ሁሉ ስምና ተነጩ ፈረሴ ላይ ኢየሱስ የኔ ቆንጆ ወልዶ መንፈስ ቅዱስ የኔ አበባ ደግስ ነው ደግስ ነው ደግስ ነው ዛሬ ፋሲካ ነው ደግስ ነው ደግስ ነው ጨዋታ ነው ደግስ ነው ደግስ ነው ዛሬ ፋሲካ ነው። የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ቅላቷ ኤ+ ሆኖ መልኳ F+ በኔ ክላስ አፍንጫዋን ትላስ 0 ሐላስ። መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። የኢትዮጵያ ብረታ-ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። ሰርጋችሁን ግን ለምንድን ነው ያልጠራችሁ? አንተ የዛኔ አልተፈጠርክም። እሺ አልነበርክም። እሺ ታዲያ እኔ የት ነበርኩኝ? ከዛ በፊት ሆዴ ውስጥ ነበር አይደለም? ከዛ በፊት ደግሞ እግዚአብሔር ጋር ነበርክ። እሺ እዛ ሰማይ ውስጥ ሰማይ? አዎ። እና ታዲያ ለምንድን ነው ያመጣችሁ? ጊዜክ ስለነበረ ነው። የመምጫ ጊዜክ ስለነበረ መጣክ። እኔ ነኝ ልምጣ ያልኩት ራሳችሁ ናችሁ በግድ ያመጣችሁ? አዎ ራስህ ፈልገን የመጣው። የዛሬ ጥያቄ ይበቃል። እሺ እዛ ትምህርት አለ እንዴ? የለም። ዘንድሮ ዲጄ ስሙን ብሎ ቢካ እውነተኛ ስሙ በቀለ ነው ለካ። የዘንድሮ ዲጄ ስሙን ብሎ ጆንሰን እውነተኛ ስሙ ይባላል ወንደሰን። ለአባትየው ጥሎሽ ጋቢውን ላኩለት። ሸማኔ ጎበዝ ነው፣ አንድ ያጨብጭቡለት። አሁን ማነብላችሁ ትምህርት ቤት የሚሰኝ ይሄው እንደሚታየው በአራቱም አቅጣጫ
ሰው ድምጹን ይሰጣል ለቀጣዩ ምርጫ ስል የዚህ ነው የዚህ ዋናው ስለሌለ ለዛኛው ምትኩ ምርጫው ተተክቷል በዚህ በቲክቶኩ ከዋናው ምርጫ ጋር የሚያመሳስለው ተመራጭ ብቻ እንጂ ተቃዋሚም የለው ተመራጭ ብቻ እንጂ ተቃዋሚ የለው ያም ቢያሸንፍ ይሄ ሁቤ ተመልካች ህዝቡ ነው ኦሆሆሆሆሆይ ኦሆሆሆሆሆይ ጉድ ሞርኒንግ ክላስ ጉድ ሞርኒንግ ቲቸር መጣው ደግሞ እዚህ ካርቦን ዳይኦክሳይድ የሆነ ክፍል አረ ቲቸርን ካጭዌ ሶስተኛ የዓለም ጦርነት ተነሳሉ አዋ ምን እሺ ያልሰማችሁ ነው ወይኔ ቤትዬ ጉድሽ ፈላ ከነ ድንግልና ይልሞት ነው እንዴ ይቅርታ ቤቲ ጦጦ ተንስቅም አረ ቲቸር ግን የሩሲያውን የጦር ጀነራል አይተዋል የቱ ይሄ አይኑ ሾረር ያለው አስበዋል አሜሪካን አፈነዳሉ ብሎ አፍሪካን ሳይፈነዳ አራጌቴ ከኑሮ ውድነቱ የተረፈውንስ በሚሳኤል ሊጨርሱት ነው ቲቸር አንተ ግን ጦርነቱ አላስፈራም ማኔ ሰማ በ7000 ብር ደግሞ 8000 ብር የቤት ኪራይ እየከፈልኩኝ ነው ሰማ ጦርነት ነን የመሰራች ነው እብድን እንዴ ቲቸር ዘንድሮ የኑሮ ውድነት አፍልቷል ሳቅም ነው መረቅም አንተ እሱን ትላለህ ቲቸር በላይ የኑሮ ውድነት አጨብሶት የፌስቡክ ስሙ ምን ብሎ ቢቀየሩ ጥሩ ነው ምን አለው በላይ ሚሳኤል ናፋቂው ቆሻሻ ጌጤ ምንህ ናት ጌጤ ባበጅ ሆላ አው ባትራቃ እኔ ምንህ ነኝ ሸሌ ቦይ ባለጌ ህግ ሽጎልና ፊ ሄሎ ሃይ ስንት ልታውጪ ነው 300 ብር ይቻላል እንዴ ይቻላል አንተ ስንት ልታወጣ ነው እኔ 50 ሚሊዮን በስምሽ ምን ላድርግልሽ ማለት ቪት አቶዝ ቤት መልካም ቀን ለራስሽ ብዬ ነው ቀረብሽ